ምን እኔ እሷን ሳገባት ማለት ነው በነጩ ድንኳን አይደለም በለቅሶ ድንኳን ነው እንዲሆን የምፈልገው እየተለቀሰ ማለት ነው። ለሰርጋችን ምን ቆርሶ ኬክ ራሱ እኔ ከንፍሮ ቢሰራ በጣም ነው ደስ የሚለኝ። ለዛች የዳቢሎስ አውራጣት ለመሰለች ልጆች እኔ እንደምበዛባት ያውቃሉ አይደል? መቼስ ምን እኔ እሷን ሳገባት ማለት ነው በነጩ ድንኳን አይደለም በለቅሶ ድንኳን ነው እንዲሆን የምፈልገው እየተለቀሰ ማለት ነው። ለሰርጋችን ምን ቆርሶ ኬክ ራሱ እኔ ከንፍሮ ቢሰራ በጣም ነው ደስ የሚለኝ። በሰርጉ ንፍሮ ምን ነው አንተ እርሶ ራሱ ማለት ነው ማለት ያለበት ልጄ እንዳርኩኝ ሳይሆን እሷን ሳላይ ሳልፈራ ዋልኩኝ ነው ማለት ያለበት። ያውቃሉ መቼስ ፊቷን አይደለ? ህልም ቢሆን አይፈታም። ስቃም አልቅሳም አዝናም ማኩርፋም ተደስታም አንድ አይነት ነው ፊቷ። እቺ ሌላ አካል የሌላት ሶስት መንታ ማለት ነው። ምኑን አመጣው አንተ? እኔ ራሱ ማለት ነው አልባሌ ቦታ ከሙሉ ብዬ ነው ማገባት እንጂ ከዚህ ሰርግ ሲጀመር አንደኛ የሚጠቀሙት እርሶ ኖት ማለት ምን ማለት አለው እንዴ? እድሜ ልኮት ላይኖት ሲፈሯት እኮ የነበረችውን ጭራቅ እኮ ነው እኔ መወስድሎት እኮ ከቤቱት አይደል እንዴ? እሷ እኮ ልታገባ ሲሆን በብረት ፍርግርግ ውስጥ ታሽጋ አንበሳ ግቢ እኮ መጎብኘት የነበረባት ሰው እኮ ነው። ግን እኮ ውስጧ ንጹህ ነው አይደለ? እኔ አይቻልም እንጂ ቢቻል ኖሮ ጆሮዋን እንደ ቸኮሌት ልጣጭ እንዲፈትቼ ውስጧን ባየው በጣም ደስ ይለኝ ነበር። ኧረ አንተ ልጅ ተው እባክህ ተው። ይኸውልህ እኔ ሲጀመር ማለት ነው ሽማግሌ ምናምን እንዳይሉኝ ለሱ አይደለም ሽማግሌ የ10 ብር ካርድ አልልክም። ጥሎሽ ካሉኝ ጥያት ነው የምሄደው እያልኩ ማለት ምን ማለት አለው እንዴ? ወልደው እንዳትክልት ውሃ ብቻ እያጠጡ ላሳደጓት ልጅ እኔ እኮ ባል ማግኘቷ ራሱ እኮ ከበቂ በላይ እኮ ነው እኮ ሲጀመር ማለት ነው። ሰርጋችን ላይ ራሱ እኔ ብቻዬን ነው መገኘት ያለብኝ። እሷ ቤት ብትጠብቀኝና ደስ ይለኛል እያልኩት ነው። አታስፈልግ ብታይ ፊላ ሴቶቹን ጨረሳቸው። ማነው ፊላ? ፊላን እስካሁን ድረስ አታውቂው? የሴቶቹን ስም ራሱ እሱ ሲጠራው እንዴት እንደሚያምርበት በቃ ሁሉም ሴቶች እየሄዱ ነው። እስቲ ስሜን ጥራው ፍስስስስስ የሚሉለት እኮ ብታይ። ስምሽ ማን ነበር ያልሽ? ሃናን እባላለሁ። ሃኒ ብዬ ነው የምጠራሽ። ይሄ ልጅ ማወቋቋ ሌልሽ አማና አለልሽ ጓደኛሽ ነች? ምታውቃት? አሪያና እባላለሁ። ወይኔ ስምሽ እንዳቆላመጠ አሬ ወይ እኔ ሴት ልጅ ማቅበጥ በቃ በጣም ደስ ይለኛል። በቃ ሙች በላይ ሙች ወይኔ ታድጊ ምንም እንዳታስብሽ በቃ የምትፈልጊው ነገር ነው ማለት ቅብጥ እንደፈለግሽ ወይ ታድጊ ወይ ምን ነው ምን ሆነሽ? ጫማዬ ተበጠሰ ኦ ማይ ጋድ እኔ ሴት ልጅ ስትጎዳ ማየት አልፈልግም። አርጊው እኔ በጂሰስ አርጊው እንዳንተ አይነት ጀንትልማን የትም አይቻልም። ጫማህን ሰጠኝ። ወይኔ ታድይ ነይ እንጂ ምንድነው እንዴ? ተበጥቷል እኮ ዘኝ እንጂ እንዴ ያማታል እንዴ? እቺ ጉዱን ኩኝ እኮ በእናትሽ አንቺ ፋይዳ ከባንክ ጋር ባለመስተሳሰሪ ብቻ ማለት ነው። ይኸውልህ ህይወቴ እንደዚህ ተሳሰራል ብዬ አስቤ አላውቅም። ኧረ በእናትህ ጨንቆኛል። ምበላበት አጣው አባቴ በቃ ላውጣ ሲሄድ አልተያዘም ብር የለም። በጣም እንደዚህ ተቸገራለሁ እና አሁን ዛሬ መጣሁት። ስሙኝ ለክፉ ጊዜ ይሆነኛል ብዬ አበደርኳችሁ ብር አለ አይደል? እሱ መልሱልኝ እንዴ። እሱ ቴክስት አልደረሰም እንዴ? ምን ላይ እንዴ? በአካውንት እኮ አስገብተን እኔ እኮ ለሱ ሰጥቼ በአካውንቱ አስገባለሁ ምናምን ብሎ እኮ አስገባለሁ። አዎ በባንክ አልተያያዘም። አትሰሙም እንዴ እናንተ? ወባ ያዘ። አሁን ያወራ ይላል እንዴ? እኛ ምን እናርግ? ምን ልብላኒ? እንደውም አሪፍ ነው። በቃ እዚህ ጋር አካውንት ይቀመጥልሃል ምናምን ከሆነ ጭንቀት ባለፈው ለፋሲካ የታረደ በግ አለ። እሱ ቆለቷል። እሱ ትበልና እንደተለመደው እሱ ላሳርገሽ አይ ምን ብላ ነው እናቴ ድረጅ ምንድነው ስልስል የምትለው? ሬሳ ፊት ለፊት አለ እንዴ? ልትበላኝ ነው እንዴ? ስተኛ ሬሳችን እኮ እኔ ምንም ያለመድኩት ስራ ቢኖር የኔ ልጆቼ ባይሆን ይሻላል። ሁሌ ከቡዝ ጋር መታገል እንዴ? ቤሎ ሰማች። በቃ ምንድነው? አቤት በል ሞታለች እኮ ብሌ ነች። አየን እኮ ቤሎ ተኪላ 24/7 ክለብ እንዳለች እንደጨፈረች እኔ እናት ይሄ እኮ እዛው መመርመር ይችላል። እኔ ከዛው ይናል እኮ እዛው መጨረስ የሚችሉት እሺ ለምን ጃጋ ቆይ እንዳጽፍ ጃጋ
ጃጋ ያለ ሬድ ቡል ደረቁን ጃጋ ይከብዳል። ጻፍ እስኪ ሳሙካ ብለዋለች። ሊሚት የላት እሷ እንግዲህ ስንት ጠርሙስ እንደሆነ አናውቅም፣ ስንት ብርጭቆ እንደሆነ አናውቅም ብለዋለች። ሳሙካ ጻፍክ? በጣም አሪፍ። እሺ ግለጣ ጆሮ ግለጣ እንደፈራሁት ጃጋውን ሻት ስትል እሳቱን እፋላለችው ከነሳቱ ነው ገባው ነው ሻት ምን እንደሚሻል እስቲ ጉልበቷን ቼክ አድርግልኝ እባክህ። ሁለቱንም ጠቁሯል። ቤሎ ተኪላ እኔክሽኔካ ሰበር ሰካ በስተመጨረሻ ማፈሩ ልትነካ ምን አለ ብትረጋጋ። እስቲ ጫማውስ ምንድን ነው? ሂል በቃ አገኘሁት። ደርሼበታለሁ። የምትመጡ የሆነ ደረጃ ላይ ተወርክ እያደረግሽ ነበር። እሺ ወለልሽ ደረጃው ጠቅ ሰው ሰላም ልትል ነው። ወለም ማለት ልክ ወለም ሲላት ያገኛት የባሩ ጠርዝ ነው አንገቷ። ማን ጊዜ ያጠፋል እሷ ለመርመር የምርመራውን ውጤት የሟች ቤተሰብ እየጠበቀ ነው። እሺ መጣ። ጨርሰናል። ከደም ዘጋች። በቃ ቤሎ ተኪላ ይኒና ኩላሊቷ ምን ኩላሊቷ ታበታች። ዳግም ታውቀዋለህ፣ ዝናዬን ሁሉ ነገር ታውቃለህ። አሁን ሄደህ ቀጥታ ጠላቴን መግደል ብቻ ነው። እሺ ገሊ ቶሎ በፍጥነት ሂድ ወደሱ። እሺ ገሊ እሺ። አንተ ነህ የገሬ ጠላት? እኔ ነኝ የገሬ ጠላት እንዴ? አረ በእናትህ ይቅርታ፣ በእናትህ አልምርም። ወይኔ ዝም በል። 10 ሚሊዮን ብር ሰጣለሁ እንዳገኝ። 10 ሚሊዮን ብር? አዎ ገሬ የሚሰጠኝን አላየህ? እደፋለሁ። አረ በእናትህ አልምርም። 20 ሚሊዮን ብር ሰጣለሁ። 20 ሚሊዮን ብር ምን ዳግም ግደለው ብዬ ላኩ እንጂ ተደራደር ብዬ ነው። ቶሎ ወስንበት። ሰላሳው ብዬ እኮ ነው። ላናዘው ብዬ 30 ሚሊዮን ብር ሰጣለሁ። ግደለው እሱን። 30 ሚሊዮን ብር ሰጣለሁ። ግደለው እሱን። ያው ገርዬ ካንተም ጋር ስራ ነው ያገናኘን አይደል? መቼስ ዳግም 40 ሚሊዮን እሰጥሃለሁ፣ ወስንበት። 50 ሚሊዮን እሰጥሃለሁ፣ ግደለው። ዳግም እኔ እናንተ በጣም ከባድ ስራ ሰርተናል። 60 ሚሊዮን እሰጥሃለሁ፣ ወስን ቶሎ። አሁን እንደ ዞርክ 70 ሚሊዮን እሰጥሃለሁ፣ ግደለው። ዳግም ወስን ቶሎ። 70 ነው የምሰጥቻለሁ፣ ወስን። ገርዬ ብሬ አንተ ስንት ትሰጠኛለህ? 70 ሚሊዮን። አንተ ስንት ትሰጠኛለህ? 70 ሚሊዮን ዳግም። ታዲያ እኔ አሁን 140 ሚሊዮን የለኝም ነው? አይታ ገሬ ወይኔ አትለፍለት የተባልክ ሰው እንደውም ደሞ ላጠፋ ብዬ መኖርም ያጓጓ